ሰላም ውድና የተከበራችሁ የመቅዲ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሰላም ናችሁ ወይ? ስራ፣ ጤና ሁሉ ሰላም? እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም ነው። እናንተም ጋር ሰላም እንደሚሆን ተስፋ አደርጋለሁ። እና እንዴት ናችሁ ውዶች? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ ትላላችሁ። ዛሬ እንግዲህ ባሚ ለመስራት ነው የመጣ ነው። የባሚ አሰራርን አብረን እናያለን ማለት ነው። እንግዲህ እንደሚታወቀው ዘይት ጨምሬያለሁ። የፈጨሁትን ሽንኩርት እጨምራለሁ ማለት ነው። ሽንኩርቱን አብዝተሽዋል ጠየቅ ነው እንደሚሰሪው እንዳትሉኝ። ያው ሰውየው ወፈር ያለ ነገር ነው የሚወደው ማለት ነው። በጥበጥ ሲል አልወድም ስላለ ያው ሽንኩርትና ቲማቲም ካልተጨመረበት ደግሞ እንትን አይልም ማለት ነው። በኤሽ ነው የሚበላ እና ለዛ ነው አስተያየቱን እየጀመርኩ ነው ማለት ነው። እና ወዶች አሁን እንግዲህ እዚህ ላይ እንደዚህ ሽንኩርታችንን ጥብስ እያደረግን ነው። እኔ እንደምታውቁት ሽንኩርት ከስር ሲጠበስ ነው የሚወደው። እንደዚህ የሆነችልን ነው እና እንግዲህ እኔ የነጭ ሽንኩርት ጣረግ ስለሆንኩኝ ነጭ ሽንኩርት ብዙ ነው የምጨምረው። ያይተናል እንግዲህ ፍሪዘር ውስጥ ስለምከተው ደግሞ ሞራ ነው የሚመስለው። ሞራ አረግበት እንዳትሉ። ባለፈው ቪዲዮ ላይ ራሱ እንደዚህ ብላችኋል ማለት ነው። እኔ ነጭ ሽንኩርቱን ፈጭቼ እንደዚህ ፍሪዘር ሳደርገው እንደዚህ ይሆናል በኪስ ማለት ነው። እና ለዛ ነው እላችኋለሁ። እሺ ሽንኩርታችን እና ነጭ ሽንኩርታችን እንደዚህ ሆኗል። እንግዲህ ለካሜራው ጥራት ይቅርታ። አሁን እንግዲህ እንደዚህ ሆኖ ስለበሰለልኝ ዲጃጁን እጨምራለሁ ማለት ነው። ዶሮዋን እየጨመርኳት ነው። ካሜራው አላጠራልኝም እንግዲህ በጣም ይቅርታ። እንደዚህ በጣም እንትን ሲል ይጣፍጣል ማለት ነው። እና ወደ ተከታታዮች ላይክ ኤንድ ሰብስክራይብ በማድረግ አበረታቱኝ። አዲስ ነኝ፣ የስደት ቤታችን ነኝ። እኔንም ከፍ አድርጉኝ፣ አበረታቱኝ እላችኋለሁ። ለካሜራው ጥራት በጣም ይቅርታ እናቶች። እንግዲህ እንደዚህ ድጃጃችንን ምናምን ጨምረን ቅመማችንን ሳልሳችንን ጨምረን እንደዚህ እየተከሸነልን ነው ማለት ነው። ያው ለካሜራው ጥራት እንግዲህ በጣም ይቅርታ ጠይቃለሁ። እንግዲህ ክሽን ብሎ ደግሞ ባሚውን ምናምን ሲገባ አብረን እናያለን ማለት ነው። አብራችሁን ቆዩ። እሺ ጋይስ እንግዲህ እንደዚህ ሆኗልና በጣም ክሽን እያለልን ነው። ያው ቀስ ብሎ ይብሰልና ደግሞ ባሚያችንን እንጨምራለን። እኔ እንግዲህ ቪዲዮውን ቶሎ እንትን እያልኩ ነው ማለት ነው፣ እየቆረጥኩት ነው። ብዙ ነገር አለው በትንሽ ሰዓት አያበቃም፣ ግን እየቆረጥኩት ነው ማለት ነው። እንግዲህ ጋይስ እንደዚህ ላይ ደርሰናል። እንደዚህ ክሽን ሲል በጣም ይጣፍጣል ማለት ነው። ቲማቲሙ በጣም አሁን ጥጥ እስከሚል እንትን ሲል በጣም ነው የሚጣፍጠው። እና እዚህ ላይ ደርሰናል። ተከታተሉ። ደግሞ ምንድነው ጥቁርና እንዳትሉ እናንተ ሌሞን አስወጥ ነው ቅመሙ ጋር እላችኋለሁኝ። አብሽሩ እና ጋይስ ይሄን ይመስላል። ለቪዲዮ ጥራት ይቅርታ ብያለሁ። በቃ በጣም ጨለማ ነው ያደረገብኝ፣ እውነት በጣም ጨለማ ነው ቪዲዮ ያደረገብኝ። ያው እንደዚህ እያለ እየበሰለ ነው። አሁን እንግዲህ ቪዲዮ በመካከል እየቆራረጥኩ ነው እንጂ በጣም ብዙ ሰዓት ነው የሚወስደው። ማርያም ሽንኩርት እስከሚበስል ታውቃላችሁ። እና ይሄን ይመስላል። አብራችሁን ቆዩ። እሺ ጋይስ እንግዲህ ኩሽናችን እንደዚህ ሆና እየበሰለችልን ነው። ያው እንግዲህ ከመብራቱ ይቀርታል። አሁን በጣም ነው እየበሰለልን ያለው። ድቅቅ ብሏል ሽንኩርቱ ማለት ነው። እዚህ ላይ ደርሰናል። እንግዲህ ትንሽ እንጠብቀውና ደግሞ ባሚውን እንጨምራለን። እንግዲህ ጋይስ እንደዚህ ላይ ደርሰናል። አሁን እንግዲህ አጥቤ ያስቀመጥኩት ባሚ ስላለ ይሄን አጥቤዋለሁ፣ እንጨምረዋለሁ ማለት ነው። አሁን አንጠፍጥፍ ያለው እንዳይገባብኝ ነው። እንደዚህ
ጨምረን ያው ባሚ የምትወዱ ሰዎች ባሚ ምርጥ ነው ማለት ነው። እንደዚህ ሆኖ ትንሽ እንትን ይበልና ውሃ ጨመር እናደርግበታለን። የእኛ ሰውዬ ደግሞ ቀጠን ያለ አይወድም፣ ትንሽ ወፈር ያለ ነው። ኤሽከር መብላት ስለሚወድ ማለት ነው። መብራቱ መቼም ያው መብራት በሉት እንግዲህ ጋይስ እንደዚህ ሆኖልናል። ውሃ ጨምሬበታለሁ። ገና እየፈላ ነው። መፍላት ገና ሊጀምር ነው። ሲበስል ደግሞ አብረን እንገናኛለን። ካሜራው ግን በቃ ጥቁር ነው ያደረገው። እንደውም ካሜራው ምንም ማድረግ አልችልም። እንግዲህ ይቅርታ። እንግዲህ ጋይስ እንደዚህ እዚህ ላይ ደርሰናል ትላላችሁ። ያው ካሜራው ጥራት የለውም፣ ያጠቆረው ካሜራው ነው እና እንደዚህ ነው እየፈላልን ነው። እንደዚህ ወፈር ሲል ነው የሚወደው ሰውየው ማለት ነው። እናንተ በፈለጋችሁ ማድረግ ትችላላችሁ። ገና አልበሰለም። መልሶ ውሃ ካስፈለገው እንጨምራለን ትላላችሁ። ለጊዜው ገና ነው፣ ዙሮ ይብሰል። አብራችሁን ቆዩ። እሺ ጋይስ እንግዲህ እየበሰለልን ነው። እዚህ ላይ እንደዚህ ደርሰናል። ባሚያችን እየበሰለች ነው። እዚህ ደግሞ ሩዝ እየቀቀልን ነው ማለት ነው። ያው የሚፈልግ በሩዝ የሚፈልግ በኤሽ ማለት ነው። ገና እየበሰለች ነው እና ይሄን ይመስላል። አብራችሁን ቆዩ እስከ መጨረሻው። እና ጋይስ እንደዚህ እየፈላልን ነው። አሁን እንግዲህ በስሏል። እንግዲህ ባሚ ሲበስል የሚታወቀው ወደታች ነው የሚሆነው። ውሃው ከላይ ያጠላል ማለት ነው። አሁን በፊት ከላይ ነበረ ባሚው ማለት ነው። ሲበስል እንግዲህ ይሄን ውሃውን ከላይ ነው የሚተፋው፣ ውሃውን ከላይ ነው የሚያጠላው ማለት ነው። እንግዲህ እየበሰለልን ስለሆነ እዚህ ላይ ደርሰናል እላችኋለሁ። እዚህ ደግሞ ሩዝ አለች ትንሽዬ። ያው እኔ ሰዎች ትንሽ ስለሆነ ትንሽ ብቻ ነው የምሰራው እላችኋለሁ። የውጭኛይቱ እንደ ጣልቃ ገብታብኝ ነው እንትን እየሰራሁ ነው ያለችው እና እንደዚህ ደርሷል። እናንተ ስትፈልጉ ማድረግ አለማድረግ ትችላላችሁ። አለዋል መለወኒያ መጠቀምም አለመጠቀምም ትችላላችሁ። እኔ ትንሽ እያደረግኩታለሁ፣ ምክንያቱም ግድ ሳረገው በኋላ አሁን ስለሚበዛበት ማለት ነው። እንግዲህ ጋይስ ጨርሰናል። አጥፍቼዋለሁኝ። ይበቃዋል ማለት ነው። እንደዚህ ከሆነ ይሄንንም ማለት ይበቃዋል ማለት ነው። አጠፋዋል ስለበሰለ። አሁን እንግዲህ ይህ እንደምታዩት እንደዚህ ሆኗል። እሺ ጋይስ እንግዲህ አርግተናል። ያው እንደዚህ አድርገን አቅርበን መብላት ነው። ካሜራው ነው እንግዲህ ያጠቆረው። ካሜራው ጥራት የለውም። በጣም ይቅርታ። ካሜራው ነው ያጠቆረው ማለት ነው። ከዛ እንደዚህ አድርጎ መብላት ነው ማለት ነው። ማቅረብ ነው። በኤሽም የሚፈልግ በኤሽ፣ እንደዚሁም ሩዝ እና ሚጣሙን ከፈለጉ እንደዚህ አድርጎ መብላት ማለት ነው። እና ስለተከታተላችሁኝ ከልብ አመሰግናለሁ ጋይስ። ክበሩልኝ። ማበረታታችሁን እንዳትረሱ። ላይክ ኤንድ ሰብስክራይብ አድርጉኝ፣ አሳድጉኝ። እኔም የመዲያም ቅመም ነኝ እና አሳድጉኝ። ድጋፋችሁን እፈልጋለሁኝ። ስለተከታተላችሁኝ በጣም ነው የማመሰግነው። ከልብ አመሰግናለሁ። ክበሩልኝ። ባይ ባይ።